ሰላም ጤና ይስጥልን። እንደምን ሰነበታችሁ ውድ የቻናሌ ተከታታዮች። በደራሲ በእውቀቱ ስዩም የተጻፈውን እንቅልፍና ዕድሜ የተሰኘውን መጽሐፍ የመጀመሪያ ክፍል ባለፈው ወደ እናንተ አቅርቤ ነበር። ዛሬ ከባለፈው የቀጠለውን ወደ እናንተ ይዤላችሁ ቀረብኩ። አብራችሁኝ ሁኑ። ከለማኝ ቡትቷም ገላ የተረፈው የሸገር አስፓልት ላይ እንደ ጠጠር የተበታተነ የመስታወት ስባሪ እዚያም እዚህም ይታያል። የመንግስት ተቃዋሚዎች በእጃቸው ያገኙትን ሁሉ ወርውረው የአውቶቡስ መስታወት ይሰብራሉ። ሲቪሎች እርስ በርስ ተላትመው የመኪኖቻቸውን መስታወት ያደቃሉ። አዲስ አበባ ውስጥ በሰላሙ ሆነ በቀውጢ ቀን የሚያከብር ስራ ካለ የመስታወት ጠጋኝነት መሆን አለበት። ትዝ ይለኛል አንድሮሜዳ በመኪና ወደ ቤቴ እየሸኘች ነበር። ከኋላ ወንበሮች በአንዱ ተቀምጫለሁ። ትንሽ ከሄድን በኋላ መኪናዋ ዝግዛግ መወዛወዝ ስትጀምር አንድሮሜዳ ብዬ ጮክ። ከጥቂት ሰዓታት በኋላ ሆስፒታል አልጋ ላይ ተገኘሁ። ለምን ተረፍኩ? ከሆስፒታል ከወጣሁ በኋላ እንኳን ይህ ጥያቄ እንደ ዛር ሰፍሮብኝ ነበር። መጪው ጊዜ እንደታከምኩበት ሆስፒታል ግድግዳ አንዳች ማራኪ ምስል ያልተሰቀለበት ሆኖ ታየኝ። የአንድሮሜዳ መኪና ተጠረማምሶ ከቆመበት ቦታ የሚቀጥል የዕድሜ ጎዳና አልታይህ አለኝ። ራሴን እንደምገድል በጣም እርግጠኛ ሆንኩ። ከዚያ በፊት ግን አንድ የመጨረሻ ነገር ማድረግ ነበረብኝ። የአንድሮሜዳን ታሪክ ከአንድ አንቀጽ ወደ ብዙ ገጾች ማስረዘም ነበረብኝ። ለመሆኑ የመተረክ ስጦታ አለኝ? እኔ እንጃ። እርግጠኛ ለመሆን ሞክሬ ማየት ፈለግኩ። ባልቆጠርኳቸው የአበሻ ሌሊቶች ውስጥ 2 አጫጭር ታሪኮችን ተረኩ። የመጀመሪያውን ማየትና መጋረድ የሚል ርዕስ ሰጠሁት። ቀጣዩን መቅረብና መራቅ ብዬ ሰየምኩት። እኚህን ታሪኮች ለራሴ ሳነባቸው ደስ አሉኝ። እንዲህ ያለ ያተራረክ መላ ካለኝ የአንድሮሜዳን ታሪክ መጻፍ እችላለሁ አልኩ። ጽፌ ስጨርስ ምን ይቀረኛል? ራሴን ማጥፋት። በመተረክ ችሎቴ መተማመን ስጀምር ራሴን ለማጥፋት ያለኝ ድፍረት መጠራጠር ጀመርኩ። ምን ነካኝ? ከመኪና አደጋ ከተረፍኩ በኋላ የድሮ አይደለሁም። ከሆስፒታል አልጋ ላይ የተነሳሁት እንደ ሄርማ ፍሮዳይት ሆኜ ነው። ከፊል ገላዬ ንጉሥ ሻርያር ነው፣ ከፊሉ ሻራዛድ። ለማንኛውም አሁን ስለ አንድሮሜዳ ልተርክ። አንድ ቀን እሷ በደረት ፍራሽ ላይ ተኝታ እኔ ከፊት ለፊቷ እግሮችን ፒራሚደኛ አመሳቅዬ አጠገቧ ተቀምጬ ስለ ዘፈን እናወራለን። የእኛ ሰው መስማት እንጂ ማዳመጥ ገና አልጀመረም። ለዚህ ነው ዘፈኔን ማጣጣም ያቃተው አለች። የእኛ ሰው ያለችው የዘፈን ክር መግዛት የሚችለውን የአዲስ አበባ ነዋሪ ነው። እስከዚያ ድረስ በራሷ እንድትመካ ያደረጋት አባቷ ይመስለኛል። በልጅነቷ ስታንጎራጉር ሰማትና በምድር ላይ እንዳንቺ ያለ ያማረ ድምፅ ተሰምቶ አይታወቅም አላት። በምድር ላይ ያሉትን ድምፆች ሁሉ ሰምቶ የሚያውቅ ይመስል በአባቷ ትምክህት ምክንያት አማልክት ተቆጡ መሰል ተከታታይ ቅጣት ላኩባት። በ2 ዓመታት ውስጥ 2 አልበሞችን አከታትላ አሳትማለች። ግን በአንዱም በወግ ሳይደመጥላት ቀረ። ተስፋ አልቆረጠችም። ቀኗን ጠበቀች። አባቴ ጉረኛ አልነበረም አለች በሌላ ቀን። ግን ደግሞ ትሁትም አይደለም። ለዚህም ይመስለኛል በጣም የምወደው። አንገቴን እንዳልደፋ ያስተማረኝ እሱ ነው። ሰው እጅግ ትሁት የሚሆነው በሬ የሚያቀረቅረው ሊወጋ ሲያስብ ነው ይል ነበር። የትህትና ሆነ የጉራ ዓላማ አንድ እንደሚመስለኝ ነገርኳት። የሁለቱም ዓላማ የበላይነት ነው። ልዩነቱ ጉረኛው የበላይነትን ተንጠራርቶ ይሸመጣታል፣ ትሁት አጎንብሶ ይለቅማታል። ተገናኘን። እሷ 3ኛ አልበሟን ለመስራት በዝግጅት ላይ ያለች፣ እኔ በአዲስ አበባ አመፅ ምክንያት የጋዜጠኝነት ስራዬን ስላጣው ምንም ይሁን ምን ስራ በምፈልግበት ወቅት ነው። ግጥም የጀመርኩት በልጅነቴ ነው። በልጅነቴ ከቁርባን መልስ እስከ አፍንጬ ተከናንቤ ወደ ቤት ስንደረደር የወዲያ ማዶ ሰፈር ልጆች ድንገት እንደጉም ከበቡኝ። ከቁርባን የተረፈ መክለፍት ሊጠይቁኝ ነው ብዬ ሳስብ እንካ ስላንትያ ካልገጠምንህ አሉኝ። እንካ ስላንትያ አለኝ ቤት የሚመታ ስድብ እንደ አቡነ ዘበሰማያት በቃሉ ሲያጠና የሚውል ድምፀ ሰላላ ልጅ።
ጭጭ ብዬ ልቀር ፈልጌ ነበር። ግን በእኔ መሰደብ ለመዝናናት የጎመዡ ጓደኞችን ጭጭ ብል ሲጦም የዋለ ሆዴን ላይ እንደሚረግጡኝ ስላወቅኩ በምንትያ አልኩት። በአንበጣ ምን አለ በአንበጣ ካልኩ በኋላ በጣ የሚጠናቀቅ ስድብ ምን ሊሆን እንደሚችል በሐሳቤ ስመረምር ቆማጣ፣ አይናውጣ፣ ፈጣጣ የሚሉ ስለመጡልኝ ለኒህ ስድቦች ጫንቃዬን አሰናድቼ ስጠብቅ ድምፀ ሰላላው ልጅ ያልጠበቅኩትን አወረደው። እናትክን በልቼ ቅራሪ ልጠጣ ነው ያለኝ። መጋኛ እንደመተው ሰው ሁለመናዬ ተዟዟረ። ውጫጭ ጓደኞቹ እንደ ደጋን እየተቀባበለበሱ ሳቁብኝ። እቤቴ ገብቼ እናቴን የነገረችኝ የሰማዕቱን እስጢፋኖስ ታሪክ በማሰብ ልጽናና ሞከርኩ። ግን አይሁድ በሰማዕቱ ላይ ካዘነቡት ኮረት ይልቅ የዚያ ማዶ ሰፈር ልጆች ስድብ የሚያም ሆኖ አገኘሁት። የሰማዕቱን ገድል ትቼ ቤት የሚመታ ስድብ ሳሰላስል አደርኩ። አነጋግ ላይ ብድሬን ለመመለስ ወዲያ ማዶ ሰፈር ሄድኩ። ምንድር ፈልገህ አለኝ ድምፀ ሰላላው ልጅ ከጓደኞቹ ጋር ብይ ሲጫወት ባገኘው። እንካ ስላንትያ ልገጥም ነው አልኩት። ጓደኞቹ በብይ መጫወቻ ሞር ዙሪያ ከተንበረከኩበት ተነስተው የጉልበታቸውን አቧራ ያራግፉ ጀመር። እንካ ስላንትያ አልኩ የፉከራ በሚመስል ልበ ሙሉነት። በምንትያ አለኝ ድምፀ ሰላላው ልጅ። በጣሳ። ምን አለ በጣሳ? እናትህ ወለደች የፍየል ጎረምሳ፣ አባትህ ደስ ብሎት እንጥጥ ብሎ ፈሳ። የግጥም ተሰጥኦ እንዳለኝ ብቻ ሳይሆን የተሰጥኦን ኃያልነት ያወቅኩት ያኔ ነው። ድምፀ ሰላላው ልጅ ፊቱ እሳት መሰለ፣ ቆይቶ አመድ መሰለ። ጓደኞቹ እንደወትሮ በመሳቅ ፈንታ እግሬን እስኪግል አባረሩኝ። ገና በልጅነቱ በግጥም ምክንያት መከራውን የደረሰበት የመጀመሪያው የኢትዮጵያ ሳልሆን እቀራለሁ። ከእሷ ጋር የተገናኘ ነው ብሔራዊ ቲያትር በተዘጋጀ አንድ የግጥምና የሙዚቃ ዝግጅት ላይ ነው። የንባብ ተራዬ ሲደርስ ቤት የማይመታ ግጥም አቀረቡ። አዳራሽ የሞላው ታዳሚ እጁን ቤቱ ጥሎ የመጣ ይመስል ስላላጨበጨብልኝ አኩርፌ ከአዳራሹ ወጣሁና ዝግጅቱ እስኪጠናቀቅ ውጭ ቆየው። ዝግጅቱ ተጠናቆ ኮክቴል ግብዣ በሚቀርብበት ጊዜ ታዳሚዎች ምናልባትም ዘግቶ የገባቸው ነገር ካለ ስለኔ የሚሉት አይጠፋም ብዬ በማሰብ ወደ አዳራሹ ተመለስኩ። ማንም ከጉዳዩ አልጣፈኝም። አዳሚ ቅድም ለጭብጨባ የሰሰተውን እጁን ወደ ኬኩና ወደ ኮካው ይመዛል። እጅግ አዘንኩ። በልጅነት የወዲያ ማዶ ሰፈር ልጆች በእንካ ስላንትያ እናቴን ሰድብልብኝ እንኳን እንዲህ አይነት ሐዘን አልተሰማኝም። ሐዘኔ ፊቴ ላይ እንደ ላብ ከመፍለቁ በፊት ለመውጣት ፈለኩ። ግን ምናልባት በዙሪያ የቆመው የሚያዩ ሰዎች ካሉ አኩርፌ ሳይሆን ቀጠሮ ደርሶብኝ የወጣው እንዲመስላቸው ከፊቴ ያገኘሁትን ረጅም ሰዓት ይዘሻል ከማለቴ ጥያቄ በታዳሚው ጫጫታና የሳህን የማንኪያ ውጥንቅጥ ድምፅ ተዋጠ። ልጅቱ እንዳልሰማችን ብቻ ሳይሆን ምን አልከኝ እንድትለኝ እርግጠኛ ሁኜ ሳልጨርስ አመሰግናለሁ ያንተን ጥሩ ነበር አለች። ግር አለኝ። ወዲያው ግን ቅድም ከአዳራሽ ወጥቼ ሳለ ዝግጅት ካቀረቡት መካከል አንዷ ሳትሆን አትቀርም ብዬ ጠረጠርኩ። ሆኖም ዘፈን ይሁን ግጥም ባቀረበችው ዝግጅት ላይ እርግጠኛ ስላልሆን ለማውጣጣት የእኔ ቤት ስለማይመታ ብዙ የወደዱት አይመስለኝም። ያንቺ ግን በየቁ የእኔ መልእክቱ የገባቸው አይመስለኝም ስትለኝ እንደኔ ግጥም እንዳቀረበች ጠርጥሬ ለማንኛውም ለእኔ ግጥምሽ ጥሩ ነበር አልኳት። ዜማውና አዘፋፈኑስ አልወደድከውም አለችኝ። ስተቴ የልጅነቱን ዘፋኝነት አረጋገጠልኝ። እኔ በበኩሌ ሁሉን ነገር ወድጄዋለሁ እንቅስቃሴሽን ሳይቀር አልኳት። መቼም ተቀምጣ እንደማዘፍን በመገመት ሌሎች የራሳቸውን ጉዳይ ብዬ ጨመርኩ። ደስ አላት። ጉንጯን በጣቷ ቆነጠረችው። ማንም እንደዚህ አድርጎልኝ ስለማያውቅ ደስ አለኝ፣ ድል ተሰማኝ። በልጅነቴ የወዲያ ማዶ ሰፈር ልጆች በእንካ ስላንትያ ያሰፈርኳቸው ቀን የተሰማኝን ያህል ድል ተሰማኝ። ከዛች ልጅ ጋር ለብዙ ጊዜ የምንተዋወቅ ሰዎች ማውራትና መሳቅ ጀመር። በዕለቱ ከታዳሚዎች መሃል የወደደን ስላልነበር እርስ በርሳችን ከመዋደድ በቀር ምርጫ አልነበረንም። በመጨረሻ ስልክ ቁጥሯ እንዲህ ስትነግረኝ ስሟ እንደማላውቀው ትዝ አለኝ። ይሄኔ ትልቅ ጥፋት ነው። ሰዎች የሚኖሩበትን በደማቸው ሳይሆን በስማቸው ዝውውር ምክንያት እንደሆነ አውቃለሁ። ለምሳሌ ከአንድ ሰውዬ ጋር በመንገድ እንገናኛለን። ሰውየውን ረስቼዋለሁ። በዚህ ዘመን ይህ ያለ ነገር ነው። ከደሞዝም ቀን በቀር ሁሉ ነገር ይረሳል። ሰውየው ብረሰው እሱ ስላላስታውሰ ሻይ ቡና እንበል እለዋለሁ። ቡና እየጠጣን ስለ አገራችን ኢኮኖሚ እናወራለን።
በወሬያችን መካከል ግን ስማችን አናነሳም። ምን ይሰራልናል? መቼም የእሱና የኔ ስም ኢኮኖሚውን እንደማያሳድገው የታወቀ ነው። ሰውየው ግን ተሰውሮ የኖረ ወንጀል ሚስጥር እንደተገለጠለት መርማሪ ፖሊስ ድንገት አይኑን አጥብቦ ራሱን በጣም እየነቀነቀ ስሜን ረስተዋል ልበል ይለኛል። ዝም እላለሁ።